ደግሞ ያመጣል። እኛን ሊያሸንፍ አይችልም። እኛንን ተኩስ ያለመርናቸው፣ እኛንን ምግብ መብላት ያለመርናቸው፣ እኛንን ጨርቅ ያለበስናቸው፣ እኛንን ፊደል ያስቆጠርናቸው፣ እኛንን ያጀገናቸው። ስለዚህ እንዳይታጠቁ ማድረግ ያስፈልጋል። አሁን ወደ እነሱ መጣለው። ማን ነው ወደዚህ አንድ ቁጥር የሚያስ ሰላም ሰላም ሞታ ደደ ማሜ አቤት አቤት፣ እንዴት ናት ቃሊቲ? ሰላም ናት ወይ? አሪፍ ነው። መልእክት ደርሶኛል። እንዴት ነበረች ሸቢዋ? እኔማ ያው ጌሙን እኮ ተጫወትኩ። ባለቤት በጣም ደስ ትላለች። ባይዘው በጣም ጥሩ ልጅ ናት። የአንዳንድ አንድ የሚለፈልፍ ነው እንጂ ያለ ጥሩ ኮይን እንዲሰበሰብ አደረኩልህ። 3 ሚሊዮን ኮይን ባልጫወት ያ ኮይን አታገኝም። ባይዘው ግን ሆን ብዬ ነው የተጫወትኩ። ካንተ ጋር ግን ቀጣይ መጣማችን አይተናል። ያን ብቻ ሳይሆን በጣም ብዙ ሰው እኔ አንደኛ ደረጃ ጌሙንም ትጫወታለህ ብዬ አላሰብኩም። አንደኛ ያው ጫወታው ከኔ ጋር ነው የፈለከው፣ ሁለተኛ እሷም ሴት ሲሆንም ምናምን ነገር የሆነ በቃ እንትን ነው ቀመር ነው አውቆ ነው ትላለህ ወይ የሆነ ነገር ትፈጥራለህ የሚል ነበር አመለካከቴ። እንደዚህ ምናምን ነገር እንትን የሰጠኸው እጅግ በጣም እኔ ቀና ብዬ እንዳላየክና ትልቅ ክብር እንዲጨምርልን ያደረከኝ አንድ። ሁለተኛ ደረጃ ሴት ናት፣ ሕፃን ልጅ ያላት፣ ባለቤቷ ታስሯል። በቃ ምንም ችግር የለውም። እንደ ጌም ሳይሆን በቃ ምንም ችግር የለውም። እሱ በታሰረበት ሜቢ የሚያገኘውም ከዚህ ከቲክቶክ በኮይን ሊሆን ይችላልና ስለዚህ አግዟት ብለህ የተናገርከው መልእክት ሰሚራም ነገረችኝ። እጅግ በጣም ከልብ አመሰግናለሁ። ቁሜ ማለት ነው። ችግር የለውም ማሜ፣ ችግር የለውም። እኔ ለሴቶች ክብር አለኝ። እንደ እውነቱ እኔ ማሜ ክፉ ነው ብዬም አስቤ አላውቅም። ያው ይናገራል፣ በመናገሩም ችግር የደረሰበት። ከዚህ በኋላም አንተም ራስክን መጠበቅ አለብህ። ፕሮፌሽናል ጌመሩን ቤትን ምን ማጠናከር ነው፣ ንግድ መክፈት ነው። ከዚህ በላይ መስራት ይቻላል። እና እኔ ያደረኩት ያንን ቤተክርስቲያን ነበርኩ። እንደው ነው ተሰማታ። እንደውም አንተ ትሻላለህ። ለብዙ አማራ ለወደቁ ስትረዳ ይቻላል። አማራ ነው ብሎ እዚህ ጋር ገንዘብ የሚሰበስቡ ሌቦች አንዳቸውን ገንዘብ ሲሰጡ አይቻልም። ማሜ ግን ለቤተክርስቲያን ሲሰጥ አይቻለሁ። ለአማራ አስገብቶ በእውነት ነው የምላችሁ ለወደቁ አማራዎች ሲረዳ ይቻላል። ያ ያለው ነገር በአንዳንድ ጀግኖቻችን ላይ እሱም ይቅርታ ጠይቆበታል። ዞሮ ግን እኔ ወደ ቤተክርስቲያን ስመጣ ባለቤቴ አይታት ተቀረጸና ደግሞ የተላከ ነበር። ሳየው 4 ሰዓት ሙሉ ታብታባርኩ ትላለች። ይቺን ልጅ እንደ ሄለን ጊዜ ማን ጋር ስትጫወት ነው እንደይጎዳ ቦታ ምን እንደሚፈጠር ታውቃለህ ማሜ? ጋይስ አሁን የዚያኔ እንጫወት ብላ መጣ። ስትመጣ ውጪ ብላት ሞራሏ ነው የሚነካው። እና የተጫወትኩት አንተ እንዳልከው ነው። እንኳን እግዚአብሔር አስፈታ ተፈታል ማለት ነው። ሰላም ፈጥራል። ተፈትቻለሁ። ሁሉም ነገር ጨርሰናል። እኔም ተሳስቼ ነበር። እንዲሁም እነሱም ብቻ ሳይሆንም አንተንም የአንተን ቤተሰብም ብዙ ሰው አስቀይሜያለሁ። ያን ደግሞ በደንብ ተመሬበታለሁ። በዚህ አጋጣሚ ይቅርታ ጠይቃለሁ። በእርግጠኝነት ያ አይለምደኝም። እዛም የታሰርኩበት እስር ቤት ሳይሆን ልክ በቃ እንደ ቤተሰብ ማለት ነው። እንደዚህ ለምን ከህግ አንግል እኮ ይሄ ነገር ይሄን አይል ያስፈርድብሃል። ይሄን አይል ቢፈረድብህ አሁን ዘንድሮ ገና ትምህርት ሊጀምር ነው ኬጂ ልጄ እና ማን ያስተምረዋል? እና ይሄ ነገር እንደዚህ ሲሉኝ በጣም ነው የጸጸተኝ ወላሂ። እና አንተንም ከልብ አመሰግናለሁ። እዛም የነበረው ፖሊስ ጣቢያም የነበረው እጅግ በጣም ትልቅ ክብር አለኝ። የህግ አካላትን ከልብ አመሰግናለሁ። አንተንም ይቅርታ ብያለሁ። አንተ ደግሞ ውለታ አለብኝ፣ ብድር ከፋ ያርገኝ። እኔ ውለታ አረሳም ባይዘው ችግር የለውም። እኔ ምንም ችግር የለውም። ማሜ ስለተፈታ ባይዞ እኔ ሲታሰርም ተናግሬያለሁ። ያኛው ከሱ የባሰ አልነበረም ወይ ቢያልፈው ይችላል ብያለሁ። እሱ እንዲቀጥል በፈልጌ ሳይሆን ቢያስተምረው ነው። አሁን ትምህርት ነው፣ ጥሩ ነው። አሁን እንደማሜ አሁን ከዚህ በኋላ ሶሻል ሚዲያ ላይ ባይዘው ሌላ አዳዲስ ህጎች እየወጡ የሰው ፎቶ ወይ በሰው ፎቶ ቪዲዮ መክፈት ወይ ደግሞ መሸቀል አይቻልም። በፕራክሲ በቃ የት እንደሆነ በአይፒ አድሬስ ኢንተርኔት ፕሮቶኮል አድሬስህ እየተፈለገ የት ሀገር እንዳለ ስልክ ኮምፒውተርህ ይሄ ነው። አሁን ሊያመሰግን ነው የመጣው ማሜ። እኔም ከሚስቱ ጋር የገጠምኩት ነግሬያቸዋለሁ። ስገባ እቺ ሴት ናት እገጥማለሁ። አንደኛ ታስሯል፣
ሁለተኛ ሴት ናት፣ ወጣት አታውቅም በሚዲያ ላይ ምስኪን ናት። ሴት ደግሞ በጣም አስቸጋሪ ነው እና 4 ሰዓት ሙሉ ታብታብ አድርጉልኝ ስትል ቆይታ እኔ አልጨዋትም ብል የሚፈጠረውን አይታቸው በኋላ እኔ የመጀመሪያ አሸንፊያለሁ። እንቆይ ብሎ ማነው ሙባረክ ሙሰማ ወንድሙ ሲወርዱሉ ያኔ እኮ እንደዚህ አይነት ጌም የለም ማለት በሉ አሸንፌሻለሁ ቻው ማለት እችል ነበር። ግን የቆየሁት ለምን መሰላችሁ? ልጅቷን 3 ጊዜ ብቻዋታት 1-2-3 ሚሊዮን ኮይን ብታገኝ ብዙ ሺህ ዶላር ነው ብዬ ስላሰብኩ ነው። መጨረሻ ግን ያ ነው አብዱ ነው ማን አብዲ የሚባለው ያበላሸው። ሞጣን እንጦሮስ እንከተዋለን ልንከተው ነው የመጣን። እኔ የተጫወትኩ እኮ ማሜን ሳይሆን ያከበርኩት ሴቷ ነው። ማሜን ሳይሆን ልጆቹ ነው። ልጆቹ ስለ ማሜ ታሪክ አያውቁ። ይቺ ልጅ አማርኛችን ስለ ማሜ ባሏ መሆኑን እንጂ ሲልም እኮ ራሱ አታውቅም እኮ። ለምን ታሰረ ስትል ነበር አሉ። ምን እንዳለ እኮ አታውቅም። ቋንቋ ራሱ ችግር አለበት። ስለዚህ ይቺ ልጅ አንደኛ ሂጃብ አድርጋ ነው የመጣች። እኔ አከብራለሁ። ሂጃብ ደግሞ በሙስሊሞች በጣም ክብር አለ። እኛ መስቀል እንደምናደርገው ማለት እኮ ወይ ደግሞ ሻሽ ቄስ ጠምጥሞ ሲገባና ባዶ ሲገባ እኔ አንድ አይደለም። ለካህኑ ዝቅ ብለህ መስቀልን ተባርከህ ጀርባህን ተመትተህ በመስቀል ትሄዳለህ። ያ ማለት ሂጃብ ሲያረጉ ዝም ብሎ እንዳይመስላችሁ። ሂጃብ ስታረግ አንድ ሴት የእውነተኛ እስልምና የሚያዘውን ነገር ማክበሯ ነው። ስለዚህ እኔ ሃይማኖትም ክብር ስላለኝ እከሌ ሃይማኖት ያስፈልጋል አያስፈልግም እምላችሁ ከሳይንስ አንፃር ነው እንጂ እኔ ሙስሊምም አስፈላጊ ነው ክርስትናም ያስፈልጋል። በተለይ ሁለቱ እምነት ባይኖር ኢትዮጵያን እንደ ሲሚንቶ አጣብቆ ያዘው የሚገርማችሁ እስልምናና ክርስትና ዛሬ ዋሃብይ ብለው ፈጥረውለታል። በዚህ ደግሞ ምንድን ነበር የሚባለው ደግሞ ታድሶ ወይ መናፍቅ ተጠራጣሪ ማለት በሁለቱም የፈጠረለት ወያኔ እየተባላን እየተዳከመ እንዲሄድ እስልምና እንዲዳከም ኦርቶዶክስ ክርስትና እንዲዳከም ሁለቱ እኮ ተባብሮ ለ2000 ዓመት ሊደርስ እኮ የት ሀገር ነው እስኪ እስልምናና ክርስትና እኩል አንድ መርካቶ አንድ ትልቅ የአፍሪካ ከተማ ላይ እዚህ ጋር ኗር መስጊድ እዚህ ጋር ራጉኤል የት ሀገር ነው ያለ? ለመሆኑ ሳውዲ አረቢያ ቤተክርስቲያን ያሰራሉ አያሰሩ? ለመሆኑ አክሱሞች ትግሬዎች ያሰራሉ መስጊድ አያሰሩ? አማራ ንጉስ ግን እነ አህመድን ጀበል አጼዎቹ እያልክ እንደምታንቋሸው አይደል? አጼዎቹ ተቀበሉ እምነቱን መሐመዳውያን ተቀበሉ። ለዚህ ደርሷል ተስፋፍቶ ምንም ይሁን ምንም። እኔ ትክክለኛው ሙስሊም ደግፋለሁ፣ ጽንፈኛን አክራሪ ይጥፋ ነው የምለው። አይጠቅመንማ። ከክርስቲያንም አክራሪ ያለ ከእስላም በላይ እስላም ሲያይ የማይወድ በቃ መጥፋት አለበት። ማይ ብራዘር this is technology ተቀይሯል ባለም ላይ። ሌላው መልእክት አለ። የአረብ ሀገር እህቶቻችን በእግራችሁ ደግሞ ምናምን በባህር እየሞታችሁም እየተረፋችሁም የገባችሁ አውሮፓ እባካችሁ ገንዘባችሁን ጠብቁ፣ ገንዘባችሁን ያዙ። ልምከራችሁ ነገ እናንተ ታማችሁ የአረብ ሀገር እህቶች በተለይ ስትገቡ ሙስሊሟም ጅብሪል ነው የምታገኛት ጸበል፣ ክርስቲያኗም ገብርኤል ጸበል ነው። ሁለቱም ግን አንድ ጸበል። እኔ ደስ ይለኛል ሙስሊሞች በጅብሪል የሚያምኑ አሉ፣ ሜሪያም ያምናሉ። ጸበል እኮ ይጠመቃሉ፣ በገብርኤል እኮ ይጠመቃሉ። እስላሞች እኮ ጅብሪል በጣም ነው የሚያመልኩበት። ስለዚህ እናንተ መጨረሻ የምትገኙት ጅብሪል ወይ ገብርኤል ጸበል። የሰው ልጅ አትቀልቡ። ሰርታ የማይትበላ ፍርድ ቤት ብላ አቋቁማ ዘይርሽ ሚስጥርሽን አዘክዝኪ ባለሽበት ሀገር መክሰስ ይቻላል። የግለሰብ ፍርድ ቤት የለም። አትቀልቡ። የነሱ ልጆች እምቧይ ሆነው እያደጉ ነው። እናንተ ግን ባልኳ አላገባችሁ። እድሜያችሁ እዚያ 10 ዓመት ሲሆን 15 ዓመት እዚያ ጋር ስትኖሪ you see guys እሷ ግን የ15 ዓመት ሃይ ስኩል ሊጨርስ የደረሰ ልጅ ታደርሳለች ወይ ያደርሳል። እጣ እያሉ የሚበሏችሁ ውሸት ነው። በንግድ ባንክ በኩል እዚህ ያስገቡ ውሸት ነው። እጣ ይወጣል የሚሉ ሁሉም ዘራፊ ናቸው። ዱባይ ጀምሮ እያንዳንዱ እጣ የሚወጡ አላማው አንድ ነገር ያዘጋጁና ከዚያ ሁሉ ሰው ላይ እንደውም ካልወጣ አልወጣም ላይወጣም ይችላል። ወይ ደግሞ አንዱን ሊጠቅም ያጎቱልሽ ዘሩን ጠቅሶ የሆነ ቦታ ደቡብ ላይ የተወለደ አማራ ወይ ደግሞ ጉራጌ ወይ ኦሮሞ ይፈልግና
እጁን ይዞ ወጥቶ ያወጣው ወጣላት ይባላል። ያም አረብ ሀገር አይኖርም። ይሄኔ ይርጋ ጨፌ ነው ወይ ጅማ ነው ወይ ጎጃም፣ ምስራቅ ጎጃም ወይ ደግሞ ቆሪት ከተማ ላይ ያለ ነው። አይታችኋል። ስለዚህ እባካችሁ አሁን ደግሞ ይሄ ሰው በጀልባ ሞተ፣ ሰው በጀልባ ሞተ ሲሻገሩ እያሉ ሊሞት ይችላል፣ እናዝናለን። አስክሬኑ ግን ኢትዮጵያ መሄድ የለበት። እነዚህ ባንዲራ በመሸጥ የለመዱ ፎቶ በመሸቀል በኳስ የለመዱ ሁካቤ ከፍተው የወንድ ሚስቶችን ከሐሙስ ጀምሮ እንግሊዝ ሀገር ኑ ልጁን ባልሽ ላይ ጥለሹ ነይ ብለው የሚያሸረሙጡ ዛሬም ቁጭ ብለው ሰው ተበላ በውሃ እያሉ እነሱ ደላላው ነው፣ ሂውማን ትራፊከሩ ነው። እነሱ መከሰስ ሲገባቸው ከዚህ በፊት 19 ሰዎች ሙቀት ሳይሆን በፍሪጅ መኪና ውስጥ ገብተው ራሱ ደርቀው እንደተገኙ ይሄ ወንጀል ሲኖርባቸው ወደ ኢትዮጵያ ሄደው ኮልፌ ከርመው ተመልሰዋል። አሁን ይሄ ክስ መቀስቀስ አለበት። እንግሊዝ ሀገር 19 ሰዎች ሞተዋል። ወደ 50 ሰዎች ደግሞ በሙቀት ሞተዋል። ሂውማን ትራፊከር ናቸው፣ ኦርጋን ይሸጣሉ። እነዚህ ደግሞ አሁን ጀልባ ላይ ተገለበጠ እያሉ ቤተሰብ እንርዳ ቢያንስ እኮ አስክሬኑ ቤተሰብ ጋር ሄድ የሚሉ ማናውቆት ነው። ውሃ የበላውን ሰው አውጥተህ ጎጃም ይወለድ አዲስ አበባ የታባሽ ታውቂዋለች። ለእንደዚህ አይነት ገንዘብ እንዳሰጡ። ሌላው የህወሓት ጦርነት ድለቃው ቀጥሏል። እንግዲህ እነ ደብረ ጽዮን ሌላ ስዩም መስፍን፣ ሌላ አባይ ፀሐዬ፣ ሌላ ሴኮተሬ፣ ሌላ ደግሞ የሚገደሉ አሉ ማለት ነው። ሌላ የትግራይ ወጣት የሚያልቃል። ሌላ ብዙ አንካሳ ወጣት እናያለን። ብዙ ቆራጣ ትግራይ ይፈጠራል። ጦርነት እየቀሰቀሱ ነው። ኦባሳንጆ ከፍተኛ ሽምግልና እያካሄደ ነው። ጦርነት የሚያነሱ ከሆነ የፕሪቶሪያው ስምምነት ይጣሳል። ያ ስምምነታቸው ፋኖን ያላማከለው ስምምነታቸው ሲጣስ ደግሞ አብይ ለመተኮስ ይመቸዋል። እነሱ ያሰቡት ከፋኖ ጋር ጽምዶ ብለን እኛን እንደ ከሰል እያከሰሉ እነሱ ዲያመንድና ወርቁ ነው ከጀርባ ትልቅ ከባድ መሳሪያ ስላላቸው አንድ ሰው ሳይሞተባቸው 4 ኪሎ ሜትር ነው። ይሄ የለም። አማራ ወርቅ ነው ልንገር ትግሬ፣ አማራ አልማዝ ነው። ፋኖ ወርቅ ነው፣ ፋኖ አልማዝ ነው። ፋኖን ሰምተናቸዋል እኮ ተቀርጾ የወጣው ድምፅን በስብሰባ በትግራይ ሚዲያዎች በትግርኛ የተናገራችሁትን አስተርጉመን ሰምተናል። ፋኖን ከፊት አሰልፈን እንደ ከሰል ቢያነደው ምን አገባን? እኛ እንደ ወርቅና አልማዝ ከኋላ ይሆን መሳሪያ ስላለን እንቀጥላለን ነው። ይሄንን የሚያረግ አንድም አማራ የለም። ሼር አድርጉልኝ። የህወሓት ጦርነትና ድለቃ አታሞ መምታት፣ ከበሮ መደለቅ መምታት ቀጥሏል። የዛሬ 4 ዓመትም እንደዚህ ነበሩ። 5 ዓመት ከበሮ ይደልቁ ነበር። ፊታቸውን የቴትራሳይክሊን ባንዲራቸውን ይቀባሉ ወጣቶች፣ ግመሎቻቸው ሳይቀር፣ አህያ ሳይቀር፣ ፈረስ ሳይቀር፣ ሴቶቻቸው ሳይቀር ፊታቸውን፣ አሮጊቶች ሳይቀር ክላሽ ይዘው ሀድጊ አማራ የትግራይ ድንበሩ የአማራው መቃብሩ እያሉ በትግርኛ እየጨፈሩ በኋላ ግን ራበን ብለው ሲመጡ አይተናል። ዛሬም ድለቃው ቀጥሏል። ጦርነቱም አይቀርም የማይቀርም። ጦርነት የሚያነሱ ከሆነ የፕሪቶሪያው ስምምነት ይጣሳል። አሁን ኦባሳንጆ ወልቃይትና ራያን ያስረክቡና ያሉት ጦርነት ይቁም ከተባለ ከአብይ ጋር በፕሪቶሪያው ስምምነት መሰረት ወልቃይትና ራያን ይመልስም። አብይ ደግሞ ያንን የሚያረክሰዋል። ምክንያቱም ወልቃይትና ራያን በመለሰ ማግስት አብይ አህመድ ራሱን የሚያገኘው አቡዳቢ ነው። አጃቢውና መካሪው ናዚ ቦታ እንወስዳለን ብለው ራሱ ሲያይ በቀጥታ ጠልፎት የሚያገኘው ራሱን አቡዳቢ ነው። አቡዳቢ ነው የሚያገኘው። ወልቃይትና ራያን የሰጠለት አማራ ይተኩሳል። ያኔ በሄሊኮፕተር ወጥቶ ይጠፋል። ይሄን ማድረግ አይችልም አብይ አህመድ።